አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። በያላችሁበት አላህ ይጠብቃችሁ። ያላህ ህዝነት ረህመት አይለያችሁ። አላህ ኸይሩን ነገር ያሰማን ያ ረቢ። ኢንሻአላህ ዛሬ የሩዝ አሰራር ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ከመጀመሪያው እስከ መጨረሻው አብራችሁን ቆዩ፣ ተከታተሉ ማለት ነው። ዛሬ የምሰራው ሩዝ የመግሉብ ታናሽ እህቱ ልበላችሁ እንደዛ ነው። እዚህ ጋር ፊት ለፊት እንደምትመለከቱት እዚህ 2 ቲማቲም አለ። ይሄን ስለቆረጥኩት ነው። እዚህ 1 ቀይ ሽንኩርት አለ። እዛ ጋር ደግሞ ነጭ ሽንኩርቶች አሉ። እነዚህን በአንድ ላይ በማቀላቀል በከላጥ እንፈጫቸዋለን ማለት ነው። እዚህ ጋር እንደምትመለከቱት ደግሞ ዶሮ አለ። ይሄንን 1 ዶሮ ካመል ነው ቆራርጬዋለሁ። ለ4 አጣጥቤ አስቀምጬዋለሁ። ይሄ ንጹህ ነው ማለት ነው። አሁን ኢንሻአላህ አብራችሁን ቆዩ፣ ተከታተሉ ማለት ነው። ያው እንግዲህ እዚህ ጋር እንደምትመለከቱት ነጭ ሽንኩርቱን፣ ቀይ ሽንኩርትና ቲማቲም አድርጌ ቅድም ያያችሁትን ባንድ አስገብቼዋለሁ ከላጡ ውስጥ። አሁን የሚኖረው መፍጨት ነው። ቢስሚላህ ይሄ በደንብ ላም እስከሚል ድረስ መፈጨት አለበት ማለት ነው። በጣም ያው እና እዚህ ጋር እንደምትመለከቱት የፈጨሁትን ሳህን ላይ አድርጌዋለሁኝ። ይሄ ቲማቲሙ በጣም ቀይ ስላላደል አልቀላም ማለት ነው። ይሄ ያው ነጭ ሽንኩርት፣ ቀይ ሽንኩርትና 2 ቲማቲም የፈጨሁት ብቻ ነው። ሌላ ምንም ነገር አልጨመርኩበትም። አሁን እዚህ ጋር ሳህን ላይ አድርገዋለሁ። እዚህ ጋር የምናስገባውን ፓራቶች ደግሞ እዚህ ጋር አሳያችኋለሁ ማለት ነው። እንደምትመለከቱት እዚህ ጋር ማጅ አለ። እዚህ ጋር ደግሞ ቡርያኒ የፓራት ቡርያኒ አለ። ትንሽ ነው የማደርግበት፣ ብዙ አይደለም። ቢያንስ በትንሽዬው ማንኪያ ግማሽ ማለት ነው። እዚህ ደግሞ ኩዝባራ የተፈጨ ኩዝባራ አለ። እዚህ ጋር ከሙን አለ። እዚህ ጋር ደግሞ ሙሸከል ፓራት አለ ማለት ነው። አሁን ይሄንን እንጨምረዋለን ቅድሙ ፈጭነው ላይ ማለት ነው። ቢስሚላህ አሁን እንጨምረዋለን። ይሄን ባንድ እናደባልቃለን። ውሃ ምንም አይነት ውሃ አንጨምርም ማለት ነው። እዚህ ጋር ደግሞ ሰልሳ እንደምትመለከቱት እዚህ የተፈጨ ቲማቲም ወይም ሰልሳ አለን። ይሄንንም የተወሰነ እስከሚቀላልን ድረስ እንጨምረዋለን ማለት ነው። ቢስሚላህ ያው ይበቃናል። ትንሽዬ ዘይት ደግሞ እናደርግበታለን። እናንተ ዝብዳ ከፈለጋችሁም ማድረግ ትችላላችሁ። ቢስሚላህ ትንሽ ዘይት እንዳታበዙ። ያው አሁን አድበላለቀዋለሁ ማለት ነው። ተዋህዷል። ትንሽዬ እርድ ወይም ኩርኩም ትጨምሩበታላችሁ። ጠይቅ ያው ሳታበዙ ትንሽ እና ቅድም ያው ጨው አልጨመርንም፣ ጨው እናደርግበታለን። እኔ ዝም ብዬ መጠኑን አውቀዋለሁ፣ እናንተ ግን መለካት ትችላላችሁ። ቲማቲም ስላለው ብዙ ያው ትንሽ ስለሆነ እንትን ያረኩት እርድ ቢጫ አይሆንም። ያው ሰልሳ ስላለው ቀይ ነው የሆነው። በጣም ነው የሚጣፍጠው። አሁን እዚህ የጎደለን ነገር የለም። ሌላው ብረት ድስት ላይ የምናደርገውን አሳያችኋለሁ። እዚህ ጋር እንደምትመለከቱት ሽንኩርትና ድንች አለን። ሽንኩርቱን በክብ በክብ አድርጌ ቆርጬዋለሁ። ድንቹንም እንደዛው በክብ በክብ ቆርጬዋለሁ ማለት ነው። አሁን ይሄንን ንጹህ ብረት ድስት እናዘጋጅና እዛ ላይ ከታች እናደርገዋለን። እዚህ ጋር ያውና ምንም አይነት የሌለው
ንጹህ ብረት ድስት አለን። ይሄን አሁን ያሳያችሁን ሽንኩርት ከታች እናደርጋለን። ቢስሚላህ ክብ ክብ ነው የቆረጥኩት። ምንም አይነት አላደረኩበትም ብረት ድስቱ ላይ። እንደምታዩት አሁን ሽንኩርት እያደረኩበት ነው። አንድ ሀባ ነው ወይም አንድ ፍሬ ሽንኩርት ነው ያደረኩት። እናንተ ሽንኩርት ከወደዳችሁ ሁለት ብታረው ችግር የለም። ያው እንዳይዝ ያህል ነው እኔ የምጠቀመው። ከዛ የቆረጥነው ድንቹን በክብ በክብ ነው የቆረጥኩ ማለት ነው። ያው አሁን እንደዛ አድርጌያለሁ። አሁን እዚህ ላይ የማደርገው ቅድም ያዘጋጀሁትን ይሄንን ማለት ነው። እዚህ ላይ አሁን ዶሮ አስገባለሁኝ። ቅድም ያያችሁትን ያው እዚህ ጋር እንደምታዩት ዶሮ አለ፣ የታጠበ ንጹህ ነው። ይሄን እዚህ ጋር እያደረኩኝ እንደዚህ እናንተ ጓንት ለብሳችሁ በመላጊያ አይዋሃድላችሁምና ጓንት በመልበስ እንዲህ አድርጋችሁ ቢስሚላህ ቅድም አያችሁት ላይ እንደዚህ ነው የምታደርጉት። ሁሉንም እንደዚህ በማድረግ አዋህዱት ባንድ ሁሉንም። ያው አሁን እንደዚህ አድርጌ ጨርሻለሁኝ። የቆረኩትን ዶሮ እንደዚህ በማድረግ አሁን እሳቱን እንለኩሳለን። ከታች እሳቱ ተለኩሷል። የተረፈ ሱስ ስላለ ያንን ከዚህ ከደጃጁ ጋር እንደዚህ አድርጌ አደርገዋለሁ። ምንም አይነት ውሃ እንዳታደርጉ ማለት ነው። አሁን ከታች እሳቱ ተለኩሷል። ይህን እንደዚህ አድርጋችሁ የራሱን ክዳን መክደን ብቻ ነው የሚጠበቅባችሁ። ውሃ ምንም አይነት ውሃ አንጨምርም። አሁን የብቻ ነጭ ሩዝ እንሰራለን ማለት ነው። ያው አሰራሩ እንደ መግሉብ ነው፣ ግን መግሉብ አይደለም። የመግሉብ ታናሽ እህቱ ብላችሁ ውሰዱት። ምክንያቱም መግሉብ ሲሰራ መጠበስ ባዘንጃና ድንቹ የሚጠበሳል ብላሉ። ይሄ ግን ድንቹን አልጠበስኩትም እንዳያችሁት። አሁን እንደዛ አድርጌ የራሱን ክዳን እከድነዋለሁ። ያው እንደምትመለከቱት በመብሰል ላይ ይገኛል። ምንም አይነት ውሃ አልጨመርኩም፣ አላማሰልኩበትም። ብቻ እሳቱን ቀንሼ ከድነዋለሁ ማለት ነው። በጎን ደግሞ ነጭ ሩዝን ሰራና እንዴት እንደምናደርግ አሳያችኋለሁ። እዚህ ጋር የታጠበ ሩዝ አለኝ። ቢስሚላህ ሙቆሃ አረግበታለሁ። በቃችሁን መጠን ያህል እናንተ ታውቁታላችሁ፣ ሩዝ ማለት ነው። አሁን እዚህ ጋር ሄልና ቁርንፍድ ሁለት አባረግበታለሁ። ከዛ ጨው ይደረጋል። እኔ መጠን አውቀዋለሁ፣ እናንተ ግን መለካት ትችላላችሁ። እኔ አንድ ባህሪ ያለብኝ ምግብ ትሰራ መለካት ምናምን የሚባል ነገር አልወድም። መጠኑን ስለማውቀው ጭምር ነው የማደርገው። ግን ብዙ ጊዜ ጥሩ አይደለም እባላለሁ። ያው ግምትን ስለማውቅ ነው። እና ትንሽዬ ዘይት እንዳይዝብን እና እንዳይደርቅ ማለት ነው። ያው አድርጌዋለሁ። አሁን አማስለን እሳታችን ላይ እንጥደዋለን ማለት ነው።
ሩዙ በመብሰል ላይ ይገኛል። ቢያንስ 3 ደቂቃ እንደዛ ነው የቀረው። ይሄም እየበሰለ እንደሆነ ምንም ጥርጥር የለውም። ማሻአላ በስሏል። አሁን ያንን ነጭ ሩዝ እዚህ ላይ ነው የምናደርገው ማለት ነው። ነጭ ሩዝ በስሏል። እዚህ ላይ እናደርገውና ቦታል ማለት ነው። ያውና ነጩን ሩዝ ከደጃጁ በላይ አድርገዋለሁ። አሁን ይሄንን እናደባልቀዋለን ቀስ ለማለት ከውስጥ ሽታው በጣም የሚጣፍጥ ማሻአላ። እንደምትወዱት ምንም ጥርጥር የለው። በጣም ከለሩ ራሱ በጣም ነው የሚያምረው። ቀይም አይባል ቢጫም አይባል በጣም ማሻአላ። እሳቱን አላጠፋሁትም፣ ምክንያቱም ትንሽ መጠጥ እንድል ማለት ነው። እንትኑ ውሃ ያውና ከለሩም በጣም የሚያምር ከለር ሆኖ ነው የወጣው። ጣዕሙም በጣም ነው የሚጣፍጠው ማሻአላ። እና ሰርታችሁ ሞክሩት። እንደምትወዱት ተስፋ አለኝ። አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ይሄንን አሁን ሳህን ላይ አድርገን መብላት ነው ማሻአላ። ከታቸው ደጃጅ አለው አለኩል ሀል ዶሮውን አድርገን መብላት ብቻ ነው የቀረን። አሁን ማሻአላ በስሏል። እሳቱን እናጠፋዋለን እና ኮሜንት አድርጉልኝ ከወደዳችሁት። እንደምትወዱት ተስፋ አደርጋለሁ። ደግሞ ሰርታችሁ ሞክሩት ማለት ነው። ላይክ እና ሼር አድርጉ፣ አበረታቱኝ። ለምሰጠን አስተያየት በጣም አመሰግናለሁ። ሽክራን ጀዛኩሙላሁ ኸይር። ኢንሻአላህ በሌላ ደግሞ አይዲያ እስከምንመጣ በሌላ ምግብ፣ እስከዛው ድረስ በያላችሁበት አላህ ይጠብቃችሁ። ያው ሳህን ላይ አድርጌዋለሁ። አሁን እንደዚህ ተደርጎ ይበላል ማለት ነው። በያላችሁበት አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።